ኢማም አህመድ ኢብራሂም አህመድ ግራኝ ክፍል 2 የኢማም አህመድ አጠቃላይ ማንነት በታሪክ ጸሐፊዎች አይን። ኢማም አህመድ በ15 ዓመታት የአመራር ዘመናቸው ሰራዊታቸውን የማደራጀትና የመምራት ስመጥር ሰዎችን ከሕዝቡ የመምረጥ ችሎታቸውን አረጋግጠዋል። ዋና ዋና ጀግኖቹም እስከ መጨረሻው ድረስ ከጎናቸው ሳይለዩ በመዋጋት ቆይተዋል። የጦር መሪዎቹ ከጎናቸው ሳይለዩ የቆዩበት መሠረታዊ ምክንያት ከነሱ ጋር ለመግባባት ሐሳባቸውን ለማዳመጥ አዳምጠውም የሚያዋጣ ከሆነ ለመቀበል ዝግጁ በመሆናቸው ነው። የኢማም አህመድ ማንነትና ብልህነት፣ ምክር ጠያቂነትና ተቀባይነት ከፍተኛ እንደነበር የፋትሁል ሐበሽ ጸሐፊ ሸሃብ አድ-ዲን አህመድ አብድል ቃድር በመጽሐፉ ቁጥር 1 ገጽ 35 ላይ በብልህነታቸውና በአርቆ ሐሳቢነታቸው አገሪቱን ተቆጣጠሩ፣ ገዙ፣ ፈረዱም፣ መልካም ስነ ምግባር በሕዝቡ ዘንድ ይሰርጽ ዘንድ አዘዙ፣ እኩይና ዝቃጭ ባህሎችን ከለከሉ፣ ወሮበሎችን አጠፉ። በዘመናቸው የዜጎች ሁለንተናዊ ሕይወት ተቃና፣ በግዛቱም ላይ ተደላድለው ተቀመጡ። ሰዎችን፣ ምሁራንንና ሊቃውንትን፣ አረጋውያንንና ሼኾችን ወደዱ በማለት አስፍሯል። ኢማም አህመድ በወጣትነት ዘመናቸው አንዳች ሐሳብ ሲሰነዘር ሳይቅበጠበጡና ሳይቸኩሉ ልብ ብሎ ማዳመጥና አዳምጦም ትክክለኛ መልስ መስጠት ጥቂት የታደሉ ሰዎች የሚያገኙት ጥበብ ሲሆን፣ በጥሞና በማዳመጥ የሰውን ስሜት ለመግዛት ደግሞ የአስተሳሰብ ደረጃ ከፍተኛ መሆኑን ያመለክታል። የሚከተለውን የአረብ ፋቂህን ምስክርነት እንመልከት። ኢማሙ ሙስሊሞችን ሰበሰቡ። አውራይ ዑስማንንና መንገድ መሪዎችን አስጠሯቸው። እነርሱም አናንያ፣ ሐይብና እስልምናን ትቶ ወደ ክርስትና የገባው አይቢስ ለህጤይ ነበሩ። አይቢስ ለህጤይ እንዲህ ሲል ተናገረ። ጋራውን እያየኸው ነው። መንገዱም እጅግ አስቸጋሪና ለፈረስ መተላለፊያ የሚሆን የለውም። ያለ ፈረስ ልትወጡት ካሰባችሁም አትችሉትም። ይህን አበጋዝ ብትዋጉና በእርሱ ላይ አላህ ድል ቢያጎናጽፋችሁም ወደ ንጉሡም ሆነ ወደ ቤተ አምሐራ መድረስ አትችሉም። ምክንያቱም ከጋራው በታች ምሽጎችና ሸለቆዎች አሉ። ከቤተ አምሐራ ወዲህም አስቸጋሪ መንገድ አለ። ከዚያው ላይ ይዋጋችኋል። ይህን አበጋዝ መዋጋት ትታችሁ ወደ ዋሲል መግቢያ ብታቀኑና ውጊያችሁ ከዚያ ላይ ቢሆን መልካም ይመስለኛል። አላህ ድልን ከሰጣችሁ ቤተ አምሐራ ለመግባት የሚያግዳችሁ ምንም ነገር አይኖርም። ይህ አበጋዝ የሚፈይደው ነገር የለም። ንጉሡ ከተሸነፈ በኋላ ከቦታው አንንቀሳቀስም። ትክክለኛውን ስልት ነው የነገርኳችሁ አለ። አናንያህም ቆመና አይበስ ለህጤይ እውነት ብሏል። የሰጠው አስተያየት ትክክለኛ ነው። እኔም ይህን አገር በሙሉ አውቀዋለሁ። አሁን ያለንበት ጋራ ፈረስ የሚያሳልፍ መንገድ የለውም። ንጉሡ ዘንድ እስኪደርሱ በዚያ መንገድ መጓዝ አይቸግራቸውም ሲል አስተያየቱን ሰጠ። ኢማሙ አይበስ ለሐጢና አናንያ የሰጡት ምክር ለገራድ አህሙሻ፣ ለአሚር ዘህረቦኝ ሙሐመድና ለአሚር አቡበከር ቀጭኒ ለተባሉ ሹማምንቶቻቸውና አማካሪዎቻቸው ነገሩ። ጥሩና ትክክለኛ ምክር ነው።
በ3ና በ4 በሮችም ጦርነት አንከፍትም የሚል በመጽሐፉ በገጽ 61 ላይ እናገኛለን። ከዚህም በተጨማሪ ብቃት ያላቸው የጦር መሪ መሆናቸውን አስመስክረዋል። ስለዚህም ፋትሁል ሐበሽ ገጽ 196 ላይ ዑስማን ምሽጉ ውስጥ ካሉት ጋር ውጊያ ላይ እንዳለ ከኋላው ጠላት እንዳይመጣበት ከዚህ ሰፊ መስክ ላይ ጠባቂ ማድረግ ሲኖርበት ባለማድረጉ የኢአማንያኑ ሰራዊት በእግርና በፈረስ መጥተው ገድለውታል። ኢማሙ ግን የጦር ስልት አዋቂና ብልህ ስለነበሩ በዚህ ቦታ ላይ ተቀመጡ የሚል ሰፍሮ እናገኛለን። አንድ መሪ የሚያዳምጥና አዳምጦም ትክክለኛ መልስ የሚሰጥ ከሆነ የሚመራቸውም ሰዎች የሱን ፈለግ ተከትለው ይሄዳሉ። ሐሳቡንም ተረድተው የሚያስፈልገውን ሁሉ ያከናውናሉ። ስለሆነም እንደ ሁሴን አልጋቱሪ፣ ዛሃርቦኝ፣ አቡበከር ቀጢን፣ አውራይ ዑስማን፣ ፈርሺሃም መንሱር ቢን ማህፉዝ አልጋቱሪ፣ ፈቂህ አህመድ ቢን አሊ፣ ጌታው አሸህ መሐመድ ቢን አልዙመር ወዘተ ያሉት መሪዎች ከሳቸው ጋር ተሰልፈው ሕይወታቸውን ለመሰዋት የተዘጋጁት በአመራር ብቃታቸው እንደሆነ አያጠያይቅም። ሕዝቡ በወቅቱ መረጋጋትን ያገኘነው ከእናንተ ነው፣ የኛው ወገኖች ግፈኞች ናቸው፣ ሀብታችንን እኛ ሳንሰጣቸው ይዘርፉናል፣ እኛ ከእናንተው ጎን ተሰልፈን እንዋጋቸዋለን፣ እኛ እነርሱን ከእናንተ ይበልጥ እንጠላቸዋለን፣ አትጠራጠሩን ብለዋቸዋል። በዚህ ሁኔታ እያሉ የአበጋዙ መልእክተኛ ወደ አገሬው ነዋሪዎች መጣና ደርሰንላችኋል፣ ሙስሊሞች ሀገራችሁን እንዳይዙ ልንከላከልላችሁ መጥተናል፣ ንጉሡ እንድንዋጋላችሁ ልኮኛል የሚል መልእክት ነገራቸው። ነዋሪዎቹ ግን መልእክተኛውን ሰደቡት፣ ረገሙት ይላል ፋትሁል ሐበሽ ገጽ 179 ላይ። ከዚህም በላይ ኢማም አህመድ ኢብራሂም ሲጣሉ ወይም ሲጣሏቸው እርቅ ፈላጊ ሰው ነበሩ። ለምሳሌ ፋትሁል ሐበሽ አንደኛው መጽሐፍ ላይ ገጽ 107 ላይ ከትግሬና ከሌላው የሐበሻ ምድር የመጡ ሙስሊሞች የሰፈሩበት ምድር ነው። ለኢማም አህመድ ታዛዥ ከሆኑ አሚሮች መካከል ወደ ኢማሙ በመምጣት በኩል ጋራድ ነስር ቢን ባሌ ጋራድ ቀዳሚ ነበር። ኢማም አህመድ ቀደም ሲል ይህን ሰው የቡንጂካ ገዢ እንዲሆን ሾመውት ነበር። ሱልጣኑ የኢማም አህመድና የወታደሮቹን መምጣት ሲሰሙ አሽራፎችንና መሻይሆችን በአማላጅነት በመላክ ከኢማሙ ጋር እንዲያስታርቁት ተማጸነ። አስታረቋቸውም። ኢማም አህመድ የአረጋውያኑን ሐሳብ አልተቃወሙም። እንዲህ ሆነና ኢማሙ ድል በድል ሆነው በፍስሐ ሐረር ከተማ ገቡ የሚል እናነባለን። ይልቁንም አንድ የማዳመጥ ችሎታ ያለው መሪ ከጎናቸው ያሳለፋቸው የጦር አበጋዞች በቀጥታ የሚናገሩትን ጥሬ ቃልን ብቻ ሳይሆን በሚናገሯቸው አረፍተ ነገሮች መካከል የሚገኙትን ግልጽ ያልሆነ ሐሳቦችን ማብራራትና ግልጽ ማድረግ ይጠበቅበታል። በዚህ ረገድ ኢማም አህመድ የታደሉ መሆናቸውን ዜና መዋዕል ጸሐፊያቸው ሻሃብ ኢዲዲን አህመድ አብድል ቃድር አረብ ፋቂ መስክሮላቸዋል። በሚገባ አዳምጠውና ተገንዝበው የተተነተነ መልስ ለመስጠት የሚችል አቅም ስለነበራቸው
የአገር ውስጥና የውጭ አገር የጦር መሪዎችን አስተባብረው ለማቆየት ችለዋል። ኢማም አህመድ በጣም ብልጥ እንደነበሩም እንረዳለን። ከፋቱል ሐበሽ ገጾች እንደምናነበውም ወደ ንጉሡ የሚወስደውን መንገድ ታመላክቱናላችሁ በማለት ይዘዋቸው ከኢማሙ ዘንድ አቀረቧቸው። አናንያ ለኢማሙ እነዚህ የያዝናቸው የያማንያኑ እረኞች ናቸው፣ ከጋራው ላይ ንጉሡ የሚገኝበትን ቦታ አመላክተውናል አላቸው። ኢማሙም ወሬውን ለያማንያኑ እንዳይነግሩ ግደሏቸው በማለት አዘዙ። አናንያ በበኩሉ እነዚህ ሰዎች ማንነታችንን አላወቁም፣ እንደዚሁ የአገሩ ሰዎች ያወቁት የለም፣ ከገደልናቸው አገሬው ሙስሊሞች መሆናችንን ያውቁና ለንጉሡ ወሬውን ያደርሳሉ። ስለዚህ ማንነታችንንም ስላላወቁ ብንለቃቸው የተሻለ ነው አለ። ኢማሙም እውነትህን ነው ልቀቋቸው ሲሉ አዘዙ። ከዚያም ኢማሙና ሰራዊቱ መንገዳቸውን ቀጠሉ። ኢማሙ ለሰራዊታቸው እንዲህ አሏቸው፣ መንገድ ላይ ክርስቲያን ካጋጠማችሁ በቋንቋቸው እንጂ በሌላ አታናግሩት። ሙስሊሞች መሆናችሁንም ለማንም አትንገሩ። ለምታገኟቸው ሰዎች የደግልሃን ወታደሮች ነን፣ ወደ ንጉሡ እየሄድን ነው በሉ ሲሉ አዘዙ ይላል ገጽ 66 ላይ። ኢማሙ ለብዙ ጊዜ ትዕግስትንና ጥበብን ቢያሳዩም አንዳንድ ጊዜ ደግሞ እልህና ስሜታዊነት ሲያይልባቸው ይታያል። ይህ የሚሆነው የሚወጓቸው ሰዎች ከፍተኛ ጉዳት በሰራዊታቸው ላይ ሲያደርሱና መንግሥቴን ፈጽሞ አይቀበሉም ብለው ሲያስቡ ሲሆን፣ በዚህ ጊዜ አልሰልምም ያለውንም ጭምር በጠላትነት በመፈረጅ ሞት ሲፈርዱበት እናያለን። ኢማሙም በሹጀረህ መንገድ አድርገው ሹጀረህ ሲደርሱም ገራድ ነስር ተቀበሏቸው። አገራችን ልጆቻችንና ቤተሰቦቻችን ሁሉ በገናናው አላህ በረከትና በእርሱ በረከት ኢስላም ሆነዋል አላቸው። ወደ ኢስላም በገቡት አገርህም ላይ መሪ አድርጌሃለሁ፣ ወዳልሰለሙትም ሂድና ማርካቸው ብለው አወደሱት። ፈንጅ ሰበር የተባለውን የጦር አበጋዝ ከሌሎች ሰዎች ጋር አክለው ሰጡት። ገራድ ነስርም በሌሊት ተጓዙና የተባሉትን ሰዎች አጥቅተው ገደሏቸው። በዚህም ጦርነት 2 የጦር አበጋዞችን ማረኩ። ተልእኳቸውን ሲያጠናቅቁ ወደ ኢማሙ በመመለስ 2ቱን ምርኮኛ አበጋዞች ከፊታቸው አቀረቡላቸው። ኢማሙም አገር ምድሩ ሰልሞ እናንተ የማትሰልሙት ለምንድነው ሲሉ ጠየቋቸው። ይህ ሁሉ ይደርሳል ብለን ስላላሰብን ነው አሏቸው። ኢማሙም አንገታችሁ በሰይፍ እንዲቀላ ወስነናል አሉ። እነርሱም እሺ ይሁን አሉ። ኢማሙ በአባባላቸው ተገረሙ፣ እንዲገደሉም አዘዙ ሲል ፋቱል ሐበሻ ቅጽ 1 ላይ ገጽ 37 ላይ ሰፍሯል። በመጨረሻ ላይ እንደምንመለከተውም ፖርቹጋላዊውን የጦር አዛዥ ክርስቶፈር ደጋማን ከማረኩ በኋላ በፊታቸው እንዲቀርብ አደረጉት። ደጋማ በሳሃርቲ ግጀት ጦርነት ያቆሰላቸውን ጀግኖቻቸውን በዛታ፣ በወንበረት፣ ሐሸንጌና በነበለት ጦርነት ጭምር የገደለባቸው እንዲሁም በሴት የመሰላቸው ቢሆንም ያንን ሁሉ በመተው እንዲሰልም ጠየቁት። እሱም ፈቃደኛ ሳይሆን ቀረ። እንዲያውም በፊታቸው ላይ ተፋባቸው። ይህም ሆኖ ለመሆኑ አንተ ብትማርከኝ ኖሮ ምን ልታደርገኝ ትችል ነበር በማለት ጠየቁት። እሱም
አንዳች ፍርሃት ሳይታይበት አንገትህን ቆርጬ ለሀገሬ ንጉሥ ገጸ በረከት አቀርበው ነበር አላቸው። በዚህም ምክንያት አንገቱ ተቆርጦ እንዲሞት አደረጉት። እርግጥ ነው እነዚህ የጦር ምርኮኞች እንዲገደሉ ሰበብ የሆኑ ሌሎችም ምክንያቶች ሊኖሩ ይችላሉ። ይልቁንም የጦር አበጋዞቹ የተማረኩት ብዙ ግዳይ ከጣሉ በኋላ ከሆነና ይህ ይደርሰናል ብለን ስላላሰብን ነው ወይም አንገትህን ቆርጠን እንጥለው ነበር የሚለው ንቀት የተሞላበት መልስ ሲጨመርበት የወጣቱን መሪ ስሜት ያኔ ዕድሜያቸው 30 ነበር ተነክቶ ሊሆን ይችላል። በአጭሩ ግን ኢማም አህመድ ማን ነበሩ ተብሎ ሲጠየቅ ከሚጠቀሱት ውስጥ እነዚህ ባህሪያት የነበሯቸው ወጣት መሪ እንደነበሩ እንገነዘባለን። ከዚህም በተጨማሪ ሰዎች በሸሪዓ ሕግ መሠረት እንዲዳኙ በየቦታው ፈቂዎች እንዲኖሩ ከማድረጋቸውም በላይ ህብረተሰቡ ሕጉን እንዲያውቀው በማድረጋቸው የተረጋጋ መንግሥት ለመመስረትና 15 ዓመት ሙሉ ከማዕከላዊ ግዛታቸው ሐረር ከ1300 ኪሎ ሜትር በላይ ርቀት በምትገኘው ደንቢያ ላይ ሆነው ሕዝብን ለመምራት በቅተዋል። ጦርነቱ የጂሃድ መልክ ይዞ በነበረበት ጊዜ በጂሃድ ሕግ መሠረት የተማረኩ እጃቸውን በሰላም የሰጡ አቅመ ደካሞች ሕፃናት እጃቸውን ባልሰጡ አማጽያን ቤተሰቦች ተለይተው የሚገባቸውን ፍትሕ እንዲያገኙ በማድረጋቸው በስጋት ላይ የነበረው የሰሜኑ ሕዝብ በአጭር ጊዜ ውስጥ ሰላም አስፍኗል። በተለያዩ የዑለማዎች ስብሰባዎች ወይንም መጅሊሶች መካከል እየተገኙ የሚያዳምጡ አዳምጠውም የሚሰጡትን አስተያየቶች በሥራ ለመተርጎም የሚችሉ ስለነበሩም በትልቁና በትንሹ ዘንድ ከበሬታን አግኝተዋል። እስልምናን ጠንቅቀው የሚያውቁ ሰዎችን ከጎናቸው ያሰለፉና አንዳች እስልምና ነክ ጉዳይ ከመከናወኑ አስቀድሞ እነሱን የሚያማክሩ እንደነበሩም በስልጣን በነበሩባቸው ዘመናት ካከናወኗቸው ተግባራት ለመረዳት እንችላለን። ከዚህም በተጨማሪ ኢማም አህመድ የቁርአንና የሐዲስ የበሰለ ዕውቀት እንደነበራቸው የሚያመላክቱ መረጃዎች በፋትሁል ሐበሽ ሰፍረው የምናገኝ ሲሆን ከነዚህም ውስጥ በዚያ ወቅት ኢማሙ ለሙስሊም ወታደሮቻቸው እኔ የምነግራችሁ ነብዩ መሐመድ ለባልደረቦቻቸው የተናገሩት ነው፣ ወደ ጀነት ለመሄድ ተነሱ፣ እሷም ከምድርና ሰማያት የሰፋችና አላህ ለፈሪሃኑ ያዘጋጃት ስፍራ ናት። በአላህና በነብዩ ላመኑት ይህ አላህ ለፈቀደው የሚቸረው ጸጋ ነው። አላህ የብዙ ጸጋ ባለቤት ነው ሲሉ መናገራቸውንና ሌሎችንም ይጠቅሳል። እስልምና በኃይል ወይም አንዳንድ ሰዎች እንደሚያስቡት በጦር መሳሪያ በማስገደድ ሳይሆን በፈቃደኝነት ላይ የተመሰረተ መሆኑን እንደሚቀበሉም ያሳዩባቸው ጊዜያት አሉ። ከነዚህም መካከል የኢማሙ ዕቁባት ሐጅራ አይቢስ ለህጤ የቅርብ ዘመድ ወይንም የአባቱ ወንድም እኔ አማችህ ነኝ፣ ላንተ በሃይማኖቴ በክርስቲያንነቴ ሆኜም አጋር ሆነሃለሁ፣ ከሙስሊሞችም ሆነ ከክርስቲያኖቹ በኩል በመካከላችሁ አለመግባባት ቢነሳ ከአንተ ጋር ሆኜ እዋጋለሁ ሲላቸው፣ ኢማሙም አንተ አትጠቅመንም አትጎዳንምም፣ ስለዚህ ፈረስህንና ትጥቅህን አስረክበ እየገበርክ በሃይማኖትህ ጸንተ ኑር በማለት ሸኙት ሲል ፋትሁል ሐበሽ ቅጽ 1 ገጽ 35 ላይ ሰፍሯል። ዘለህ ከተባለው ምድር አበጋዝ ስዩምና ሰብሩ ከፊት ሆነው ጦሩን እየመሩ ተጉዘው ከአቅራቢያዋ ሲደርሱ ሰፈሩ።
አበጋዝ ስዩም ወዚር አዲል ዘንድ ገባና ሙስሊሞችን በውጊያ አትችሏቸውም፣ የውጊያ ዝናቸውን ሰምተሃል፣ በርካታ ግዛቶችንም ተቆጣጥረዋል፣ ነዋሪዎቹም ገዢነታቸውን አምነዋል፣ የሐበሻ ሰዎችም ገሚሳቸው ሰልመዋል፣ ንጉሡንም ከነሰራዊቱ አሸንፈዋል። ስለዚህ መስለም ከፈለክ ስለም፣ እምቢ ካልክና በሃይማኖትህ ከጸናህም ትጥቅና ፈረሶችን አስረክበ ገብር። ሁለቱንም አማራጮች እምቢ ካልክ ግን ለውጊያ ተዘጋጅ የሚል መልእክት ለአዲል አሁኑኑ ልክበታለሁ አለው። ወዚር አዲልም ይሁን ላክበት አለው የሚል ፋትሁል ሐበሽ ቅጽ 1 ገጽ 163 ላይ ሰፍሯል። የኢማም አህመድ ኢብራሂም ወታደራዊ ስሜታቸውና ችሎታቸው። አህመድ ኢብራሂም የወጣትነታቸውን ዘመን ያሳለፉት በወቅቱ የአዳል አካባቢ ገዢ ከነበሩት ከሌላ ወገን ቤተሰባቸው ከገራድ አቡን ቤን አዳሽ ጋር ነበር። ከዚህም ጀግና ሕዝብ መካከል መሠረታዊ የውትድርና ጥበብ ከመማራቸውም በላይ የፈረሰኛነት ችሎታ አገኙ። ይልቁንም ከ1468 እስከ 1480 የአዳል ሱልጣኔትን ይመሩ የነበሩት አሚር ማህፉዝ በአጼ ናኦድ መንግሥት ላይ በተከታታይ ጦርነት በማድረግ ድልን ይቀዳጁ ስለነበር በሐረርና አካባቢዋ ዝናቸው ገኖ ይታወቃል። የኚህ ሰው ጀግንነትም የብዙ ወጣቶችን ስሜት እንደሚቀሰቅስ ሳይታለም የተፈታ ነው። በመሆኑም አህመድ ኢብራሂም እንደ አሚር ማህፉዝ በአጼ ልብነ ድንግል መንግሥት ላይ ጅሃድን ከማወጃቸውም በላይ ድል ወንበራ የተባለች ልጃቸውን አግብተው አማች ለመሆን በቅተዋል። የአሚር ማህፉዝ የጀግንነት ስሜትን መውረሳቸውና ከፍተኛ የማስተዋል ችሎታቸው ከወጣትነት ዕድሜያቸው አንስቶ እንደጠቀማቸው በኋላኛው የሕይወት ዘመናቸው ታሪክ ጭምር እንረዳለን። አህመድ ኢብራሂም ከ20ኛው ዕድሜያቸው ቀደም ብሎ ባደረጓቸው ጦርነቶች ሞትን የማይፈሩና ድል ለማድረግ ምንጊዜም ዝግጁ መሆናቸውን አስመስክረዋል። የ21 ዓመት ወጣት በነበሩበት ጊዜ ከራስ ደግለሃን ጋር ጦርነት ሲያካሂዱም የጀግንነታቸው ባህሪ በጉልህ ወጥቶ ታይቷል። አህመድ ኢብራሂም ጀግና የጦር ሰው በመሆናቸው ሽሽትን ወይም ዓላማቸውን ከግብ ሳያደርሱ መመለስን የማይወዱ እንደነበሩም በየጊዜው አሳይተዋል። ይልቁንም የጦር አበጋዞቻቸው አባቶችህ ከዚያ ወዲያ ተሻግረው አያውቁም፣ እኛም የሚበቃንን ያህል ድል አድርገናል፣ መርኮም አግኝተናል፣ ከዚህ ወዲያ መሄድ ሕዝባችንን ማስጨረስ ነው፣ እንመለስ ሲሏቸው ዓላማቸው ኢትዮጵያን አንድ አድርጎ ለማስተዳደርና እስልምናን ለማስፋፋት በመሆኑ በአንድ በኩል ላለመመለስ እየፈለጉ በሌላ በኩል ደግሞ ጦርነትን ያህል ትልቅ ነገር ብቻቸውን መወሰን እንደማይችሉ እየተረዱ የሚቸገሩበት ሁኔታ ነበር። ከእነዚህም መካከል ወደ ፋጣ ጋር መጥተው ዋድሁ በሚባል ቦታ እንደደረሱ እሳቸውና የቅርብ ረዳቶቻቸው ንጉሡን እንውጋ ሲሉ፣ አብዛኛው ሰራዊት ግን እንመለስ በማለቱ አዝነው ዓይናቸው እስኪቀላ ድረስ እንዳለቀሱ እንረዳለን። ይህም ምን ያህል እልህኛ ጀግና እንደነበሩ ያመለክታል። አህመድ ኢብራሂም የወታደራዊ ስሜታቸውን የሚወጡት በእልህኛነታቸው ብቻ አልነበረም። ጦርነት ሲኖር የሚዋጉ፣ በሰላሙም ጊዜ የጦርነት ልምምድ ያደርጉ እንደነበረና ይህም ልምምድ ጦርነት በሚኖርበት ጊዜ
በቀላሉ ለማሸነፍ ይረዳቸው እንደነበር ከታሪካቸው እንማራለን። ተክለ ጻዲቅ መኩሪያ ስለ ኢማም አህመድ ጀግንነት ከልብነ ድንግል ጋር እያነጻጸሩ ሲገልጹ የኢማም አህመድና የአጼ ልብነ ድንግል የመሪነት አይነቱና መልኩ ለየቅሉ መሆኑን ከዚህ በፊት አመልክተናል። ታሪከ ነገሥቱ ራሱ በአንዳንድ ቦታ እንደሚያስረዳን አጼ ልብነ ድንግል ጊዜያቸውን በማንበብ ወይም ስለ መጽሐፍና ስለ ቀለም ጉዳይ ከሊቃውንት ጋር በመነጋገር ሲያሳልፉ የኖሩ ከወታደርነት ይልቅ መንፈሳዊነት ወደ ተጫነው ወደ ቀለም ሰውነት ያዘነበሉ ሲሆኑ ባለጋራቸው ግራኝ አህመድ ግን ከቀለም ሰውነት ይልቅ ራሱ የተዋጊነትና የአዋጊነት መንፈስ የሞላው የእስላሞቹን ተጠቂነት የክርስቲያኖቹን አጥቂነት ለመበቀል ከሚስቱ ከድል ወንበራና ከሹማምንቱ ጋር ከልብ ቆርጦ የተነሳ በአገሩ ውስጥ ከነ አቡበከር ሱልጣን ጋር ካደረገው ጦርነት ውጪ ከክርስቲያኖቹ ከነ ፋኑኤል ከነ ደግላሃን ጋር ያለ ዕረፍት እየተዋጋ ሰውነቱን ችግርና ጦርነት ያስለመደ በተድላና በድሎት ሰውነቱን ያላቀማጠለ ክብርን፣ ስልጣንን፣ ግዛትን ገና ያልጠገበ ምኞቱን ገና ወደ ፍጻሜ ያላደረሰ አፍላ የጦር መሪ ራሱ ተዋጊ ስለሆነ እንደዚህ የመሰለ ልዩነት በሁለት መሪዎች መካከል ሲገኝ ሁል ጊዜ የድል አዝማሚያውና ዝንባሌው አፍላና ፈቃደኛ ደፋርና ውካታ ወደ ሆነው ወገን ነው በማለት የግራኝ አህመድ ወረራ በሚለው መጽሐፋቸው በገጽ 95 ላይ አስፍረዋል። እርግጥ ነው በዚህ መግለጫ ላይ በቅድሚያ አጼ ልብነ ድንግል መንፈሳዊ እንጂ የጦር ሰው እንዳልነበሩና ኢማም አህመድ የጦር ሰው እንጂ የንባብ ሰው እንዳልነበሩ ተጠቅሷል። ይህ የታሪክ መፋለስ ያለበት ሲሆን ከጦራቸው ብዛት የተነሳ ጦር አውርድ ብለው መሬትን ከመደብደባቸው ጦር እንዲወርድም ቀሳውስትና መነኮሳት ሱባኤ እንደገቡላቸው ከመጠየቃቸው ጋር የሚቃረን ከመሆኑም በላይ በኢማም አህመድ ጦር ቢሸነፉም በሳል የፖለቲካ መሪ ከመሆናቸው እንዲሁም ለሀገራቸው በቅተው የፖርቹጋልን መንግሥት ለመርዳት የሚያስችል አቅም እንደነበራቸው ከሚያመለክተው መረጃ ጋር የሚቃረን ነው። ስለሆነም በዚህ መልኩ የሚፈረጁ እንዳልነበሩ ወደፊት በሚቀርቡት ምዕራፎች እንደ አስፈላጊነቱ የምንመለከተው ይሆናል። ተክለ ጻዲቅ መኩሪያ ኢማም አህመድ አንባቢ እንዳልነበሩ የሚገልጽ መረጃም የት እንዳገኙ አይገልጹም። የፋቱል ሀበሽ ጸሐፊ አረብ ፋቂ ግን ከታላላቅ ሊቃውንት ጋር ይከራከሩ እንደነበር ይገልጻል። የጦር ስልት ታዋቂነታቸውም ሆነ ከኢስላም ጋር በተያያዘ መንገድ ያቀርቡት የነበረው የቅስቀሳ ሥራም ከአንባቢነታቸው ጋር የተያያዘ እንደነበረ አያጠያይቅም። ከዚህም በተጨማሪ አንድን ቦታ ድል አድርገው ሲይዙ ከክርስቲያኖች ጋር በነበሩት ሙስሊሞች የሃይማኖት ወንድምነትን እያሳዩና ለተማረኩት ክርስቲያኖች አንዳንድ ጊዜ በማስፈራራት ሲያስፈልግም ሹመት በመስጠት የተማረኩ ሚስቶቻቸውንና ልጆቻቸውን በመመለስ መልካም ኑሮን እያመለከቱ እንደመሩ እንገነዘባለን። ዶክተር መርዕድ ወልደ አረጋይም በየኢትዮጵያ ጥናትና ምርምር ጆርናል ቅጽ 14 ገጽ 110 ላይ ስጦታ ያለው መሪ ነበር ይሏቸዋል።